ሰው ልጅ እንዲህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዲ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ አንድ ከአጀበኝና ከገረመኝ የሆነ ጽሁፍ ላካፍላችሁ። የዚህ ዘመን ሰው እንዲህ ነው የሚል ማለት ነው። ብዙ አይነት ሰው አለ። እንደኔ ደብል ኮፍያ የሚያደርግ ሰው አለ። ሌላም ጨምሮ ደግሞ ከስር ለብሶ ሌላ ከላይ የሚለብስ ሰው ደግሞ አለ። ብርድ ሙቀት ይቻታውቁ እና ጽሁፉ ምን ይላል? የሰው ልጅ እንዲህ ነው ይላል። ካላገባ መቼ ነው የምታገባው? ካገባ መቼ ነው ልጅ የምትወልደው? ሁለት ልጅ ካለ መቼ ነው ሶስተኛ የምትደግመው? ይላል የዚህ ዘመን ሰው። ትዳር ጥሩ ካልሆነ ፍቺ እያለ ለምን ይላል። ከትዳር አጋር ጋር ስትፈታ ምን ነው ትንሽ ታግሰ በነበረ ይላል። ጥብቅ ሰው ከሆንክ ምን ነው ከሰው ጋር ትቀላቀል ይላል። ከሰዎች ጋር ተቀላቅለ ስትጫወት ምን ነው ወሬ አበዛ ይላል። ቁም ነገረኛ ሰው ከሆንክ ምን አይነት ሸካራ ሰው ነህ ይላል። በጥቂቱ ቀልደኛ ከሆንክ ቁም ነገር የለህም ይላል። አንዳንዴ ቁም ነገረኛ አንዳንዴ ቀልደኛ ስትሆን የማትጨበጥ ሰው አይደለህም ይላል። በቃ ሁሉም ሰው ማውራት ነው። ስትወፍር ያወራል፣ ስትከሳ ያወራል፣ ረጅም ከሆንክ ያወራል፣ አጭር ከሆንክ ያወራል፣ መካከለኛ ከሆንክ ያወራል፣ ደደብ ከሆንክ ያወራል፣ ጎበዝ ከሆንክ ያወራል፣ ደሃ ከሆንክም ያሾፍብሃል፣ ሀብታም ከሆንክ ይቀናብሃል፣ ስራ ከሌለ ይልቃል፣ ስራ ስትሰራ ያሙቃል፣ ረጅም ስትጽፍ አሳጥረው ይላል፣ አጭር ስትጽፍ አብራራው ይላል፣ ምንም ካልጻፍክ ረዳው አድርግልን ይላል፣ ዝም ስትል ምከረን እንጂ ሐቅ ስትጽፍ ለምን ጻፍ? ከተሳሳትክ ድሮም እኮ አንተ ይላል። ክረምት ከሆነ ወይ ብርዱ ይላል፣ በጋ ሲሆን ኧረ ሙቀቱ። ሰዎች ሁሌም ሙሉ አይደሉም። ሰውን ሁሉ አስደስታለሁ ማለት አይቻልም። ስለዚህ ሰውን ሳይሆን ሁላችንም ፈጣሪያችንን ለማስደሰት መሞከር አለብን። ሼር ማድረግ አትርሱ። አሰላሙ አለይኩም ወራህመቱላህ